አይናችሁ ሰበር አድርጉ። ወዲህ ወደ እንዳይቀላወጥ አይናችሁ። ሴትዬ ስኳር ተነስቶባታል ዛሬ። ልቀመጥ አልሰጠኝም። ወይኔ ፈተና፣ ወይኔ ፈተና። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጼ ይሰማል ግን በብዛት ማለት ነው። ድምጽሽ አይሰማም። አንቺ ሴትዮ ከውስጥ ሆድሽ ውስጥ ነው እንደምታወሪው። ከሆድሽ እኛ ውስጥ እኮ አይደለም ያለ ነው። አንቺ ሆድ ውስጥ አይደለም ያለ ነው፣ ውጭ ነን። እና ድምጽሽ ከፍ አርጊ ትሉኛላችሁ። እንግዲህ እኔ ተሰጥቶኝ ነው እሪ አለ ነው እንዴ። ጮክ ብሎ ማብራት አልችልም። አንዳንዴ ልጮክ እችላለሁ፣ አንዳንዴ ስናደድ ይመስለኛል። ያው ጮክ ካልኩኝ እኔ ተናደድኩ ማለት ነው እንጂ ካልተናደድኩ በስተቀር ጮክ ብዬ አላወራም። ማለት ትንሽ ትንሽ ነው የማወራ። ሀታ ሰው ጮክ ሲያወራ አልወድም። በቃ አሁን ልጆቹ ምናምን ሲጮሁ ጩኸት የሚባል ነገር ለምን እንደሆነ አልወድም እኔ። በቃ ጸጥ ያለበት ዝም ያለበት። በዚህ አይነት እኮ በቃ አስቡት በቃ የኔ በዚህ አይነት ለወደፊት የኔ ህይወት አስቡት። መቼስ ብቻዬ አልኖር አላረጅ። ምን እንደማለት እንደፈለኩኝ ይገባችኋል? አዎ። እና በዚህ አጋጣሚ ዩቲዩቤን ተመተዋል፣ ተዘግቷል። የድሮ ዩቲዩቤን የለም። እኔ እንጃ የለም አለ ማለት አልችልም። ሊመጣም ይችላል። በዛውም ጥንቅር ብሎ ሊቀርም ይችላል። የለም ተመታ እናትዬ ዘጋ። ምንም ላይ በማላስገባለኝ ስንት ቀኑ ነው። እና ይሄ ደግሞ አዲስ ነው። አዲስ አካውንት ከፈትኩ በራሱ። እና እህቶቼ አመሰግናለሁ። አይዞሽ አብሽር ምናምን ያላችሁኝ በጣም አመሰግናለሁ። በቃ ምንም ማለት ሰው እንኳን ይሞታል እንኳን ምንም ማለት እና ትንሽ ለፍቼበታለሁ፣ ደክሜበታለሁ። ያው ሳይለፋም ሳይደከም የሚመጣ ነገር የለም። ለፍቼበታለሁ። ሰው ማስለፍቻለሁ። እኔም ብቻ አይደለሁም፣ ብዙ ሰው ከኔ ጋር ሆኖ እኔን ለመድረስ እዛ ቦታ ለመድረስ እኔን ቦታ ለማስገባት ብዙ የለፋ ሰው አለ ከኔ ጋር። ግን ምን ዋጋ ያለው? ኢንሻአላህ ሊመለስም ይችላል። ምን እንደሆነ አላውቅም። እንግዲህ የልጆች ድምጽ ነው፣ ህፃናቶቹ ድምጽ እኔ በሌለሁበት ገብተውብኝ ላይቭ ላይ ማለት ነው ገብተውብኛል ማለት ነው። እንደዛ ነገር የተባልኩት እስካሁን እየተጣራ ነው። ትክክለኛ መረጃ የለኝም። እስካሁን እየተጣራ ነው። ብታዩ በቃ የሆነ ቀይ ነገር አብርቶ ጎግል ላይ ማለት ነው የላከልኝ ሜሴጅ በቃ ብዙ ነው ብታይ። አቤት ዩቲዩብ ወላሂ ከባድ ነው በጣም ማለት ነው። እና እኔማ ሀገር እስከምገባ ድረስ ትንሽ እዚሁ ላንቀሳቅሰው፣ እዚሁ ትንሽ የሆነ ደረጃ ላድርሰው ብዬ እየለፋሁ ነበር። ግን በቃ ምንም ማድረግ አልችልም። ያው ሄዳለሁ አይደለም መቼ እንደምሄድ አመትም እንኳን ቢሆን ሁላ እስከዛ ድረስ ትንሽ የሆነ ነገር ይዝ ነበር፣ የሆነ ነገር ጫፍ ደርስ ነበር። ግን አልሆነም። ሊመለስም ላይ እንዳልኳችሁ ሊመለስም ላይመለስም ይችላል። እናንተ እንዳልኳችሁ አይናችሁ ሰበር አድርጉ። ስንቴ ነው ደግሞ እንዲ ብሎኝ ማለት ነው። ማነው እውነቴን ነው። እንቅልፍ ማጣት ከባድ ነው። ከስራ ጋር ከባድ ነው። ብዙ ጉዳት አለበት። አሁን እኔ ከዩቲዩብ ሳልጀምር በፊት በጣም ወፍራም ነው። እውነቴን ነው ወላሂ የግልጽ ነው ወላሂ እውነቴን ነው። እንቅልፍ አልተኛም። ብዙም እንቅልፍ አልተኛም። ሀታ ይሄ አሁን ጽሁፍ ራሱ
ማታ ማታ ሲሆን ማለት ነው ምን እንደጻፍኩ እራሱ አላውቅም። በህልሜ ነው የምጽፈው ማለት እና ዩቱብ በጣም ያደክማል። በጣም ከባድ ነው፣ ያደክማል። ከተመለሰልኝ እሰየው ኢንሻአላህ በራሱ እቀጥላለሁ፣ በዛኛው እቀጥላለሁ ማለት ነው። ካልተመለሰልኝ ደግሞ አንዴ ሚዲያ ወጥቻለሁ። አንዴ ወጥቻለሁ እንግዲህ ስለወጣሁ ሀገር ያየው ውሃ የሞቀውን ጉዳይ ስለሆነ ባልወጣ ጥሩ ነበረ። ሚዲያ ላይ ባልወጣ ጥሩ ነበረ። መጀመሪያ ተሳሰትኩ ቢቀርብኝ ብዬ ምናምን እኔ አንዴ ስለወጣሁኝ ሚዲያ ላይ ለምን እቀራለሁ በሌላ ልሞክር ብዬ ደግሞ ጓደኞቼ ምክር ሲመክሩኝ እንደዛ ለማድረግ ሞከርኩ ማለት ነው። ያው እኛ ሴቶች ሚዲያ አይፈቀድልንም፣ ሀታ ስደትን መውጣት አይፈቀድልንም። የዱንያ ነገር ሆኖ ያው ህግን ጥሰን እዚህ ተገኝተናል። አልሐምዱሊላህ ላኩል ያህል አላህ ደግሞ ማሃሪ ነው። ኢንሻአላህ ኸይር ነው እና ዱአ አድርጉ እስቲ ዋላሂ የያዝነው ሁሉም የተመኘነው ሁሉም እንዲሰጠን እንዲያደርግልን አላህ ዱአ እናድርግ፣ ዱአ እናድርግ። አዛን እያለ ነው፣ አዛን እያለ ነው ኢሻ ማለት ነው። እና 10 ደቂቃ ለሞላው ነበረ። 10 ደቂቃ ይሙላ ለማንኛውም ምን እንደሆነ አላውቅም። ዩቲዩቡ ያኔ እንደነገርኳችሁ ምን እንደሆነ ዛሬ በልጆች ጉዳይ ነው። ግን ሜሴጅ ሲልክልኝ እኔ አላወኩም። ለካ እሱ ከስር እየተጎዳ ነው ያለው ማለት ነው። አቤት አቤት ሲያስጠላ! በቃ ስነግራችሁ በቃ በጣም ነው በቃ የተጎዳው ማለት ነው። ማድረግ እንደሚመለስም እንደማይመልስም ሊሆን ይችላል። አላሁ አለም ምን ይደረጋል። አልሐምዱሊላህ አልሐምዱሊላህ ማለት ነው። ለበጎ ነው እና ላይክ አድርጉ፣ ሰብስክራይብ አድርጉ እና አሳድጉት። መቼስ ያ ረቢ ያልሞተ ሰው ያው ካልሞትን ህይወታችን ካልተቋረጠ ላኢላሀ ኢለላህ ህይወታችን ካልተቋረጠ እና እንትና ቦታ አንሰጥም ማለት ነው። ለነገር ቦታ አንሰጥም። ወደፊት ነው መቀጠል ያለብን ማለት ነው። ነገን እደርሳለሁ ብሎ ማሰብ አለብን ማለት ነው። እንደዛ እላችኋለሁ ውዶቼ፣ ጠንክሩ፣ በርቱ። አላህ ያለው ይሆናል ሁሉም ነገር። ኩን ፈየኩን አላህ ያለው ነው የሚሆነው። ስለዚህ ድምጼ ይሰማል ብዬ ተስፋ አደርጋለሁ። ድምጼ እና አልሰማም እንዳትሉ፣ ከፍ አድርጌው ነው ድምጼ ያወራሁት ማለት ነው። እና ወዳችኋለሁ። ሰብስክራይብ አድርጉ። አዲስ ቻናል ነው፣ አበረታቱኝ። እወዳችኋለሁ። ምን ነበረ ሌላ ከተመለሰልኝ በዛኛው እሰራለሁ፣ ካልተመለሰልኝ ደግሞ በዚህኛው እቀጥላለሁ። በቃ አንዳንድ ነገር ግን የሆነ እንቅፋት የሚሆንብኝ ነገር አለ። እስቲ ዱአ አድርጉ ማለት ነው። ለማንኛውም ዱአ አድርጉ እሺ። ወዳችኋለሁ። 10 ደቂቃ ይሙላና እዘጋዋለሁ ማለት ነው። ከ48 ከ49 ከ50 ከ51 ከ52 ከ53 ከ54 ከ55 ከ56 ከ57 60 10 ደቂቃ። ባይ ባይ።